ወንድነኝስ ብለህ ታስባለህ? እነዛ የምታስብ ከሆነ አሁንም መስራት አለብህ። አሁን ወደ ድርጊት ማድረግ አለብህ። ድርጊትን ካላረከው ተቀምጠህ ብቻ ራስን ማታስብ ከሆነ ህልም ላይ ይቀንጭፋል። ለራስን ማታስብና ራስን ማትፈልግ ከሆነ እዛ ጋር ተቀምጠህ ማሰብ ትችላለህ። ነገር ግን ተሰርተህ ወደ ራስን መቀየር የምትፈልግ ከሆነ አሁን ወደ ድርጊት ገብተህ መስራት አለብህ። ለራስህን ግምት የምትሰጠው ነገር ካፖዘን አንተ ለራስህ የምትገምተው ነገር እንዳለ ወደ እውነታ ይቀየራል። የምታስበው ነገር ነው ወደ ህይወት የሚፈጠረው። የማታስብና አሁን ዝም ብለህ ኢንተርቴን ብቻ የምታረግ ከሆነ ደካማ ወንድ እየሆንክ ነው። ለራስህ የምታስበው ለራስህ ብቻ ነው። አሁን ሰርተህ ወደ ድርጊት ማትገባ ከሆነ ራስህን የማትለውጥ ከሆነ ጊዜ በጣም እየሄደ ነው። አሁን ተነስና ስራ፣ ለራስህ ለውጥ፣ ራስህን አነሳስተህ ወደ ድርጊት ግባ። ራስህን ካልፈለክ ደግሞ ወደ አዲሽና ደረጃ መግባት ትችላለህ። አሁን የነገርኩህ ነገር እንዳለ የምትተገብረው ከሆነ በእርግጠኝነት ተነግራለሁ ህይወት በአጭር ጊዜ ይቀየራል። ለራስህ ገብተህ ቃል የገባው ነገር ቃልን ፈጽም። አሁን ነገ ማለት አቁም። አሁን ጀምር። እንዳለ የምታረስ ስኬታማ ሰዎች ሁሉ አሁን ይጀምራሉ። ማንንም እንዳትፈራ። ምንም ውስጥ ያለው ፍርሃት ተጋፍጠው አሁን ጀምር። ካልጀመርከው ነገ የምትል ነገር የለም። ዛሬ ካልጀመርከው ነገ ላይ ይስተሰት ብቻ ነው የምትሞላው። ስለዚህ አሁን ጀምርና ወስን። ውሳኔ ላይ አድርገው። ወደ ድርጊት ግባ። ድሪምን ህልም ላይ መድረስ ትችላለህ። አሁን የምታደርገው ነገር ነው ነገ ላይ የሚያስከብረው። አንድ ወንድ ማሰብ ከፈለክ ማለት ነው ለራስህ ቃል የገባውን ነገር እንዳለ ወደ ድርጊት ቀይረው። ሰው ምን ይለኛል ብለህ ለራስህ እንዳትዋሸው። ለራስህ እውነታን ንገረው። ለራስህ የማትነግረው እውነታ ካለ በኋላ ላይ ህይወት ይመሰቃቀልብሃል። አሁን ሰርተህ ራስህን ቀይረህ መኖር አለብህ። ለሌሎቹ መትረፍ ከፈለክ አሁን መስራት አለብህ። ህይወትህን ውደደው። ህይወትህን አፍቅረህ ስራ ላይ በጣም ጠንክረህ ለመስራት ራስህ ላይ መስራት አለብህ። ለስድስት ወር ጠንክረህ መስራት ከሆነ ህይወትህ ይለወጣል። ራስህ ላይ መስራት ከሆነ ግን የበለጠ ስኬታማ ትሆናለህ። ራስህን ስትራቴጂ ግባ። ለራስህ አስብ። ስላጠብቅ አሁን ወደ ስራ ብቻ ነው። ካንተ የሚጠበቁት መስራት ነው። ውጤት በራሱ ጊዜ ይመጣል። ራስን አነሳሳ። የሰዎችን ትችትና አልባልታ ፈርተህ የምታቆመው ከሆነ ዛሬ ምንም አታደርግም። ነገ ላይ ግን ጸጸት ይወጣል። አሁን የሚለው ነገር ላይ ወደ ድርጊት የምትቀይረው ከሆነ አሁን ከምን ጊዜ በላይ ስኬታማ ለመሆን እጅግ አስፈላጊና ጊዜ ዋነኛ ነው። ቀላል የሆነበት ግንኙነት ባለ ሀብት መሆን ከፈለክ ሀብቱን በቀላሉ መሰብሰብ ትችላለህ። አሁን ግን ሰው ምን ይለኛል ብለህ አትጠብቅ። በአንድ ቦታ ላይ ከሄድ ሌላ ቦታ ያለ ሰዎቹ ያሉበትና አሜቱን እንዳትፈራ። ወደ ድርጊት ከገባ ድረስ ውጤቱ መምጣቱ አይቀርም። እኔ አሁን ቪዲዮ እየቀዳሁ ያለው ከፍርሃቴ ተነስቼ ሳይሆን ፍርሃቴን ስለተጋፈጥኩና ከስንት ወር ስትራግል በኋላ ዛሬ ሰራሁት። ስንት ዓመት ህልሜን ቀጨችኩና አሁን ዛሬ ግን የምለው ጸጸት ምንም ውስጤ እንደሌለ ልነግራችሁ ነው። ለምን የምትሉ ያለፈ ጊዜ አልፏል። ትምህርት ብቻ ነው የቀረው ጊዜን በስርዓት ይጠቀማለሁ። ስለዚህ እናንተም ከኔ ጭነት ተማርታችሁ እንደምትሰሩ ፈልጋለሁ። እንዴት እንደላችሁ ስሩና ራሳችሁን ለውጡ። እኔ የምላችሁ ነገር ከተገበራችሁ በእርግጠኝነት ስኬታማ የማትሆኑበት ምንም አይነት ምክንያት የለም። በአሁን 20-30 ከሆናችሁ ያን ዕድሜ ላይ የምትሆኑ ከሆነ ጌምና አሺሽ ፈታ የሚለው ነገር የለም። ወደ ስራ መግባት ነው። ላይፍ ባላንስ እንዳትሉ ቀጥተኛ ዳይሬክሽኑን እንዳለ ወደ ስኬታችሁ ላይ አስቀምጡ። ማንንም እንዳፈሩ፣ ማንንም እንዳተቹ፣ ለሰው ክብር አሳዩ፣ ክብራችሁን ውሰዱ። ግን ለሰው የምትጠቅሙ ነገር ብቻ አድርጉ። ለፈጣሪያችሁ ቅርብ መሆን አለባችሁ። ሁሌም ጸሎት ማድረግ አለባችሁ። ጸሎት የምታደርጉ ሆነ የሆነ ጊዜ ላይ ስኬታማ መሆናችሁ አይቀርም። ዛሬ ብር የለኝም ምን ብላችሁ እንዳትጨነቁ። ለዛሬ አይደለም ለነገ ድክመታችሁ ፈጣሪ እጥፍ አድርጎ ለእናንተ ይከፍላችኋል። እኔ የምላችሁ ምንም አይነት ድርጊት ሳትችሉ ህልማችሁን በማለም ብቻ ሀብታም መሆን አትችሉም። አንድ ነገር ቃል ልገባላችሁ እችላለሁ። እነዚህ የምታደርጉ ከሆነ በስኬታማ ማትሆኑበት ምንም አይነት ምክንያት የለም። እኔም የምነግራችሁ ቃሉን ተገበራችሁ ይህንን ሶስት ነገር ከተበራችሁ እናንተ ስኬታማ ትሆናላችሁ። አንደኛ ጊዜያችሁን በአግባብ መጠቀም፣ ሁለተኛ ከሰዎች አለባልታና ጭብጨባ ሳትፈልጉ መስራት፣ ሶስተኛ በየሰራችሁ ነገር ቆጥባችሁ መስራት፣ ቆጥባችሁ መጠቀም። እንዳለ ገንዘባችሁ የማይሆን ነገር ላይ እንዳትበትኑ ወንድሜ እነግራለሁ። እናመሰግናለን። ይሄንን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ።